ቬሎሲቲ የምንለው እንግዲህ ከስፒድ የሚለይበት አንደኛ ይሄኛው ምንድነው how fast an object moving in a specific direction ዳይሬክሽንን ኮንሲደር ያደርጋል ልጆች በደንብ ያዙ ዳይሬክሽንን ይጠቀማል ስለዚህ አንድ ኦብጀክት በ20 ሜትር ፐር ሰከንድ ዲዩ ቱ ኢስት ትራቨል አደረገ ብንል ምንድነው ማለት ነው ቬሎሲቲ ነው ማለት ነው በ20 ሜትር ፐር ሰከንድ ትራቨል አደረገ ግን ካለ ምንድነው ስፒድ ይሆናል ማለት ነው ስለዚህ ቬሎሲቲ ዳይሬክሽን አለው ማለት ነው ልጆች ይሄኛው ምን ኮንሲደር ያደርጋል ማለት ነው ዳይሬክሽንን ኮንሲደር ያደርጋል ማለት ነው ዳይሬክሽንን ኮንሲደር ያደርጋል ስፒድ ግን ከሆነ ምን የለው ዳይሬክሽን የለው ዳይሬክሽን ሊጠቀም አይችልም ስለዚህ ቬሎሲቲ የምንለው it is physical quantity that describes or measures how fast an object travel in a specific direction ብለን እንገልጸዋለን ማለት ነው ስለዚህ ቬሎሲቲ ዳይሬክሽን ይጨምራል ማለት ነው ስፒድ ግን ዳይሬክሽን የለው ስለዚህ ቬሎሲቲ የምንለው ምን ኮንሲደር ያደርጋል ቬሎሲቲ simply it is rate of change displacement ወይም it is rate of total displacement ብለን እንጠቀማለን ቬሎሲቲ ምን ኮንሲደር ያደርጋል ማለት ነው ዲስፕሌስመንት ነው የምንጠቀመው ማለት ነው ስለዚህ velocity of the moving object is equal to rate of change displacement ያ ማለት ምን ማለት ነው displacement over ምን ታደርጋላችሁ ማለት ነው ታይም ይሆናል ማለት ነው rate of displacement ወይም rate of change position ካል ምን ነው ማለት ነው velocity ብለን እናስቀምጣለን ማለት velocity is equal to displacement over time ብላችሁ እናስቀምጣለን ስለዚህ velocity is equal to displacement over time ይሆናል ማለት ነው ስለዚህ ልጆች እዚህ ቬክተር ነው ስለዚህ velocity ምንድነው ማለት ነው ቬክተር ኳንቲቲ ቅድም ስፒድ ስንል ከላይ ምን አልጨመርኩም አሮ አልጨመርኩም እዚህ ላይ ግን ምን አድ እናደርጋለን አሮ አድ እናደርጋለን ምክንያቱም velocity የምንለው ምን ስለሆነ ኳንቲቲ ስለሆነ ቬክተር ኳንቲቲ ስለሆነ ዳይሬክሽን ስለሚጠቀም ከላይ አሮ አደርጋለሁ ስለዚህ velocity of a moving object is equal to displacement over time ይሆናል ማለት ነው እቺ s ከላይ አሮ አደረኳት ምንድናት change position ወይም ዲስፕሌስመንታችን ማለት ነው ስለዚህ v is equal to s over t ካደረግን ምን ይሆናል ማለት ነው velocity ይሆናል ማለት ነው አስታውሱ ስፒድ ማለት ምን ነበረ v is equal to s over t ነበር ያልኩት እዚህ ጋርሳ v is equal to ምን ይሆናል s over t ይሆናል ማለት ይሄኛው ዲስፕሌስመንት ነው ይሄኛው ዲስታንስ ነው ማለት ነው ስለዚህ velocity ማለት ቬክተር ኳንቲቲ ይሆናል ማለት ነው ቬክተር ኳንቲቲ ይሆናል ስለዚህ ቬክተር ኳንቲቲ ያስቀመጥኩ ምንድነው suppose magnitude and direction ማግኒቲዩድ አለው ሁለተኛ ዳይሬክሽን አለው ማለት ነው ሌላው ዩኒቱ ምንድነው ዩኒታቸው የስፒድ እና የቬሎሲቲ ዩኒት ምንድነው ተመሳሳይ ነው ስፒድ ዩኒታቸው ተመሳሳይ ነው የዚህኛው ሜትር ፐር ሰከንድ ነው የስፒድም ሜትር ፐር ሰከንድ ነው ማለት ልክ እንደ ስፒድ ምን እንጠቀማለን እዚህም ጋር ነን ኤሳይት እንጠቀማለን ለምሳሌ ምን ትላላችሁ ኪሎ ሜትር ፐር ሃወር ብትሉ ሴንቲሜትር ፐር ሰከንድ ብትሉ ማይል ፐር ሃወር ብትሉ ማይል ፐር ሚኒት ፐር ሰከንድ ያላችሁ ብታስቀምጡ እነዚህ ምንድናቸው ነን ኤስአይ ዩኒት ናቸው ማለት ነው ኤስአይቱ ግን ምንድነው ሜትር ፐር ሰከንድ ይሆናል ማለት ነው ስለዚህ ቬሎሲቲ እና ስፒድ ልዩነት ተረዳችሁ እንደተረዳችሁ ተስፋ አደርጋለሁ ስፒድ ማለት ምንድነው how fast an object traveling ሲሆን ቬሎሲቲ ማለት ምንድነው how fast an object traveling in a specific direction ከሆነ ምንድነው ቬሎሲቲ ይሆናል ማለት ነው ቬሎሲቲ ይሆናል ማለት ነው ልጆች ለዚህ ቬሎሲቲ ምንድነው ስኬላር ኳንቲቲ ነው ማለት ቬክተር ኳንቲቲ ነው ስፒድ ግን ምንድነው ስኬላር ኳንቲቲ ነው ማለት ነው የሁለቱ ልዩነት ማስቀመጥ ይኖርባቸዋል ማለት ነው በዚህ መንገድ የቬሎሲቲ እና የስፒድን ካያችሁ ቀጣይ ደግሞ ምን አሳያችኋለሁ አቬሬጅ ይሆናል ማለት ነው አቬሬጅ ቬሎሲቲ የምንለው ምንድነው ከዚህኛው ቬሎሲቲ በምን ይለያል ብለን ስንመጣ አቬሬጅ ዲስክራይብ የሚያደርገው አቬሬጅ ቬሎሲቲ ማለት it is measure rate of change displacement between two time intervals በሁለት ታይም ኢንተርቫሎች መካከል ያለውን ነው ኮንሲደር የሚያደርገው ማለት ነው for example when an object traveling from x initial to x final ለምሳሌ አንድ ኦብጀክት ከx initial ወደ x final ፖዚሽን ቼንጅ ሲያደርግ እዚህ ጋር ቼንጅ ፖዚሽን ይኖራል እዚህ ቼንጅ x is equal to ምን ያለ x final minus x initial ይሆናል ማለት ነው x final minus x initial. So the rate of this change position divided by the rate of this change position known as average velocity ብለን እንጠራዋለን ማለት ነው ስለዚህ average velocity የምንለው እንደ ትሪፕ ይደረጋል this is average velocity VAV ታረጉና
ተላይ አሮ ታደርጋላችሁ። ኦኬ አሁን አቨሬጅ ቬሎሲቲ ግልጽ ይሆንላችሁ። አቨሬጅ ቬሎሲቲ የምንጠቀመው this is the total displacement ማለት ወይም ኦብጀክቱ ፖዚሽን ቼንጅ ያደርጋል። ከየት ወደ ከኤክስ ኢኒሻል ወደ ኤክስ ፋይናል ፖዚሽን ቼንጅ ሲያደርግ between two time intervals the velocity that measure this rate of change position known as ምን ተጠራል? አቨሬጅ ቬሎሲቲ ብለን እንጠራዋለን ማለት ነው። ለዚህ አቨሬጅ ቬሎሲቲ between two time intervals ላይ ነው የምናገኘው ማለት ነው። ለዚህ average velocity is equal to ምን ሆነ ማለት ነው? ምን ሆነ? change position divided by the time taken that changes what? time taken changes what? changes what? position time taken ይሆናል ነው። position change ለማድረግ የሚወስድበት ጊዜ አለ። ስለዚህ average velocity represented by VAV is equal to ምን ይሆናል ማለት ነው? change position ምን ይሆናል? change x over ምን ይሆናል? ይሄ change t ይሆናል ማለት ነው። change x ማለት ምንድነው? change x ማለት x final minus x initial over t final minus t initial ይሆናል ማለት ነው። this is average velocity። ስለዚህ average velocity of an object that move from x initial to x final is equal to change x over change t። change x ማለት x final minus x initial over time final minus time initial ብለን እናስቀምጠው። this is average velocity። average velocity በዚህ መንገድ ካስቀመጥን ዩኒቱ ምንድነው? average velocity the unit of this average velocity known as meter per second ነን ሳይንቶች አሉት ኪሎ ሜትር ምን ይሆናል? per hour እዛ ጋር የጻፍኳቸው ማለት ነው። ሴንቲሜትር per second ምን ይሆናል? ማይል per hour ያላችሁ ማስቀመጥ ስላላችሁ ማለት ነው። this is the unit of average velocity። ኦኬ ሌላስ እዚህ ጋር ምንም እናየው ነገር አለ። ሌላስ average velocity ምን አይነት ኳንቲ ነው? this is a vector quantity። ይሄ average velocity የምንለው ቬክተር ኳንቲቲ ነው። ያ ማለት ቦዝ ማግኒቲዩድ እና ዳይሬክሽን አለው ማለት ነው። ሌላው average velocity የምንለው average velocity ምን መሆን ይችላል? average velocity ምን መሆን ይችላል? this is positive መሆን ይችላል። ምን መሆን ይችላል? average velocity negative መሆን ይችላል። ምን መሆን ይችላል? ዜሮ መሆን ይችላል። average velocity ምን መሆን ይችላል? ፖዚቲቭ መሆን ይችላል። average velocity ምን መሆን ይችላል? ኔጌቲቭ መሆን ይችላል። average velocity ምን መሆን ይችላል? ዜሮ መሆን ይችላል። average velocity መቼ ነው ፖዚቲቭ የሚሆነው? when an object is moving traveling to what? to the right or to the positive x axis motion to the right ከሆነ ኦብጀክቱ ሞመንቱ motion to the right ከሆነ ኦብጀክቱ ሞመንት to the right ከሆነ ወይም in the positive x axis ከሆነ average velocity ፖዚቲቭ ይሆናል። ወይም በሌላ አገላለጽ ምን ማለት ነው? x ፋይናላችን ከኤክስ ኢኒሻሉ ከበለጠ ፖዚቲቭ ይሆናል ማለት ነው። ኦኬ average velocity ኔጌቲቭ ይሆናል። ወዴት ኦብጀክቱ ትራቭል የሚያደርገው ወዴት ከሆነ ወደ ሌፍት ከሆነ ወይም ኢንድ ኔጌቲቭ ኤክስ አክሲስ ከሆነ average velocityያችን ኔጌቲቭ ይሆናል። በሌላ አገላለጽ ኤክስ ኢኒሻል ከኤክስ ፋይናል ከበለጠ average velocityያችን ምን ይሆናል ማለት ነው? ኔጌቲቭ ይሆናል ማለት ነው። ኦኬ ፋይናሊ average velocity ዜሮ ይሆናል። መቼ? ኤክስ ፋይናል ራውንድ ትሪፕ ከሆነ ትሪፕ ከሆነ ወይም ይህ ማለት ምን ከሆነ ኤክስ ፋይናሉ ከኤክስ ኢኒሻሉ ጋር እኩል ከሆነ ለምሳሌ አንድ ኦብጀክት ከዚህ ወደዚህ መጣ ተመልሶ ወደዚህ ከመጣ ራውንድ ትሪፕ ነው የምንለው። ራውንድ ትሪፕ ከሆነ ቼንጅ ኤክሳችን ምን ይሆናል? ዜሮ ይሆናል። ቼንጅ ኤክስ ዜሮ ከሆነ average velocityያችን ምን ይሆናል ማለት ነው? ዜሮ ይሆናል። ሌላው the direction of average velocity always in the direction of change position
ወይም in the direction of displacement የአቨሬጅ ቬሎሲቲ ዳይሬክሽን ምንጊዜም in the direction of displacement ነው ወይም in the direction of change position ነው ማለት ነው። ለዛ ነው አቨሬጅ ቬሎሲቲ የሚሆነው ፖዚቲቭ ይሄ የሚሆነው in the direction of displacement ስላስቀመጥኩ ነው። ስለዚህ ፖዚቲቭ ከሆነ ነው፣ ኔጌቲቭ ከሆነ ነው ዜሮ ይሆናል። ዜሮ የሚሆነው መቼ ነው? ራውንድ ትሪፕ ከሆነ። ራውንድ ትሪፕ ማለት ምን ከሆነ ማለት ነው? ቼንጅ ኤክሳችሁ ምን ከሆነ? ዜሮ ከሆነ ማለት ነው። ቼንጅ ኤክስ ዜሮ ከሆነ ምን ይሆናል? አቨሬጅ ቬሎሲቲ ዜሮ ይሆናል ማለት ነው። because of this the average speed greater than or equal to magnitude of average velocity magnitude of average velocity በደንብ ያዙኝ። ይሄንን በደንብ ያዙኝ። ይሄ average speed ወይም magnitude of average velocity ከአቨሬጅ ስፒድ እኩል ሊሆን ይችላል። ነገር ግን ምን ሆነ ነው? ከአቨሬጅ ስፒዱ ያነሰ ነው። እኩል ይሆናል መቼ? ሞሽኑ ስትሬት ላይን ከሆነ ስትሬት ላይን ኖ ሪቨርስ ኦር ኖ ቼንጅ ዳይሬክሽኑ ቼንጅ ካላደረገ አቨሬጅ ስፒዱና ማግኒቲዩድ ኦፍ አቨሬጅ ቬሎሲቲው እኩል ይሆናል። ነገር ግን ዳይሬክሽኑ ሪቨርስ ካደረገ ለምሳሌ ይሄ ፓርቲክል ከዚህ ተነስቶ እዚህ ጋር ሲመጣ አቨሬጅ ስፒዱም ማግኒቲዩድ ኦፍ አቨሬጅ ቬሎሲቲው እኩል ነው መቼ? ስትሬት ላይን ከሆነ። ነገር ግን ሪቨርስ ካደረገ ተመልሶ ለምሳሌ እዚህ ጋር ቢመጣ ከዚህ ተነስቶ እዚህ ጋር ቢመጣ አቨሬጅ ስፒዱ ከማን ይበልጣል? ከማግኒቲዩድ ኦፍ አቨሬጅ ቬሎሲቲ ይበልጣል። this is the key point of the difference between average speed and average velocity የአቨሬጅ ስፒድ እና የአቨሬጅ ስፒድ ዋና ዲፈረንሳቸው ይሄ ነው። ዋና ዲፈረንሳቸው ማግኒቲዩድ ኦፍ አቨሬጅ ቬሎሲቲ ከአቨሬጅ ስፒድ ጋር ስናስተያየው አቨሬጅ ስፒድ ግሬተር ዛን ኦር ኢኳል ቱ ማግኒቲዩድ ኦፍ አቨሬጅ ቬሎሲቲ። መቼ ነው አቨሬጅ ስፒድ ከማግኒቲዩድ ኦፍ አቨሬጅ ቬሎሲቲ የሚሆነው? ሞሽኑ ስትሬት ላይን ለምሳሌ ቅድም ነግራቸዋለሁ። ከዚህ እስከዚህ ከመጣ ዳይሬክሽን ቼንጅ ካላደረገ ስትሬት ላይን ከሆነ ሁለቱ እኩል ይሆናል። ነገር ግን ተመልሶ ኦብጀክቱ እዚህ ጋር ቢመጣ ማግኒቲዩድ ኦፍ አቨሬጅ ቬሎሲቲው ከአቨሬጅ ስፒዱ ያነሰ ይሆናል ማለት ነው። ሌላው ዲፈረንሳቸው አቨሬጅ ስፒድ ቶታል ዲስፕሌስመንት ኦቨር አቨሬጅ ስፒድ ቶታል ዲስታንስ ኦቨር ቶታል ታይም ነው። አቨሬጅ ቬሎሲቲ ቶታል ዲስፕሌስመንት ኦቨር ቶታል ታይም ነው። አቨሬጅ ቬሎሲቲ ቬክተር ነው። አቨሬጅ ስፒድ ምንድነው? ስካላር ነው። አቨሬጅ ስፒድ ኦልዌይስ ፖዚቲቭ ነው። አቨሬጅ ቬሎሲቲ ምንድነው? ምን ሆን ይችላል? ፖዚቲቭ መሆን ይችላል፣ ኔጌቲቭ መሆን ይችላል፣ ዜሮ መሆን ይችላል። ይሄን ነው መውሰድ ያለብን። this is the main difference between average speed and what average velocity or the magnitude of average velocity። ብዙ ጊዜ 12ኛ ክፍል ላይ የምትጠየቁት አንዱ ሐሳብ ይሄ ነው። አንዱ ሐሳብ ማግኒቲዩዱ ከዚህ ጋር እኩል የሚሆነው መቼ ነው? ቅድም እንደነገርኩ ግን ከዛ ውጭ ከሆነ ግን ምንጊዜም ማግኒቲዩዱ ያነሰ ይሆናል ማለት ነው። this is the point of what average velocity ብለን እንወስዳለን። ማግኒቲዩድ ኦፍ አቨሬጅ ቬሎሲቲን እንደ ዲፋይን እናደርጋለን። ይሄ ፎርሙላችን። አቨሬጅ ስፒድ ደግሞ ቅድም በነገርኳችሁ መሰረት ማስቀመጥ ይኖርባችኋል ማለት ነው። ሌላው the direction of average velocity in the direction of change position or displacement ብላችሁ ማስቀመጥ ይኖርባችኋል ማለት ነው። a moving object at the instant or at the particular time ላይ ወይም instant of time ላይ ያለ velocity instantaneous ቬሎሲቲ ተብሎ ይጠራል ማለት ነው። ኢንስታንታኔስ ቬሎሲቲ የምንለው ወይም የአንድ ኦብጀክት ቬሎሲቲው ኢንስታንት ነው የምንለው መቼ ነው? ዱሬሽኑ ወይም ታይም ኢንተርቫሉ ወይም ቼንጅ ታይሙ ወደ ዜሮ አፕሮች የሚያደርግበት ጊዜ አቨሬጅ ቬሎሲቲ ቴንድስ ቱዋርድስ ዋት አፍ ኢንስታንታኔስ ቬሎሲቲ። ዱሬሽኑ ወይም ቼንጅ ቲዩ ወይም ኢንተርቫሉ ወደ ዜሮ አፕሮች የሚያደርግበት ጊዜ ቼንጅ ኤክስ ኦቨር ቼንጅ ቲ ያልነው ስፔሲፊክ ቫልዩ ዲተርሚን ያደርጋል ወይም አቨሬጅ ቬሎሲቲው ወደ ኢንስታንታኔስ ቬሎሲቲ አፕሮች ያደርጋል ወይም ኢንስታንታኔስ ቬሎሲቲ ይሆናል ማለት ነው። ስለዚህ በማቴማቲካል ኮንሰፕት ይህ ኢንስታንታኔስ ቬሎሲቲ የምንለው ታይሙ
ቬሪ ኢንፊኒቲማል ወይም ሾርት ታይም ኢንተርቫል በሚሆንበት ጊዜ ወይም ቼንጅ ቲ ወደ ዜሮ አፕሮች የሚያደርግበት ጊዜ ዚስ ሬሾ ወይም ይሄ ቼንጅ ኤክስ ኦቨር ቼንጅ ቲ ያልነው ሬሾ ወይም አቨሬጅ ቬሎሲቲው ወደ ምን ቴንድ ያደርጋል ማለት ነው? ወደ ኢንስታንታኔስ አፕሮች ያደርጋል ማለት ነው። ወደ ኢንስታንታኔስ አፕሮች ያደርጋል። ይህም የሆነው ቼንጅ ቲ ወይም ታይም ኢንተርቫላችን ያልነው ለአቨሬጅ የወሰድነው ታይም ኢንተርቫላችን ወደ ዜሮ አፕሮች የሚያደርግበት ጊዜ ወይም ቬሪ ስሞል በሚሆንበት ጊዜ አቨሬጅ ቬሎሲቲ ያልነው ወደ ምን ይመጣል ማለት ነው? ወደ ኢንስታንታኔስ ቬሎሲቲ ይመጣል ማለት ነው። ለዚህ ታይሙ ኢንፊኒቲማሊ በጣም ስሞል ወይም ሾርት ኢንተርቫል ሲኖረው ወይም ወደ ዜሮ አፕሮች የሚያደርግበት ጊዜ ወደ አቨሬጅ ቬሎሲቲ ወይም ይሄ ሬሾ የሆነ ቫልዩ ወይም ስፔሲፊክ ቫልዩ ዲተርሚን ያደርጋል ማለት ነው። ይሄ ስፔሲፊክ ቫልዩ ወይም ቼንጅ ኤክስ ኦቨር ቼንጅ ቲ የምንለው ስፔሲፊክ ቫልዩ ምን ተብሎ ይጠራል ማለት ነው? ኢንስታንታኔስ ቬሎሲቲ ተብሎ ይጠራል ማለት ነው። በካልኩለስ አጻጻፍ ምን እንጽፈዋለን? ቪ ኢንስታንታኔስ ኢዝ ኢኳል ቱ ትላላችሁ። ኢዝ ኢኳል ቱ እንግዲህ ባትማሩትም መጽሐፋችሁ ላይ ስላለ ላስቀምጠው። ሊሚት ይቺ LIM ማለት ሊሚት ተብላ ትጠራለች። ለዚህ ወይም ቼንጅ ቲ ኢዝ አፕሮች ቱ ዜሮ ቼንጅ ቲ ኢንፊኒቲማል ሲሆን ወይም ወደ ዜሮ በሚመጣበት ጊዜ ቼንጅ ኤክስ ኦቨር ቼንጅ ቲው ወደ ምን ይመጣል ማለት ነው? ወደ ኢንስታንታኔስ ይመጣል ማለት ነው። ስለዚህ ኢንስታንታኔስ ቬሎሲቲ ኢዝ ኢኳል ቱ ሊሚትስ ኦፍ ቼንጅ ቲ አፕሮች ዜሮ እዚህ ጋር ነገርኳችሁ ማለት ነው። ቼንጅ ኤክስ ኦቨር ቼንጅ ቲ ይሆናል ማለት ነው። ይሄ ደግሞ ማለት በሌላ አጻጻፍ መጻፍ እንችላለን። ኦኬ ስለዚህ ቪ ኢንስታንታኔስ ኢዝ ኢኳል ቱ ምን ይሆናል? ደሪቬቲቭ ኦፍ ኢትስ ፖዚሽን ዊዝ ሪስፔክት ቱ ታይም ራይት። ይሄ ማለት ቪ ኢንስታንታኔስ ኢዝ ኢኳል ቱ ዲኤክስ ኦቨር ዲቲ። ይቺ ማለት ደሪቬት ለማለት ነው። ደሪቬት ይሄም የካልኩለስ ጽንሰ ሀሳብ ነው። ደሪቬቲቭ ማት ላይ ያለ ስለዚህ ዲኤክስ ኦቨር ዲቲ ብለን እናስቀምጠዋለን። ስለዚህ የሰጠንን ፖዚሽን ዊዝ ሪስፔክት ቱ ቲ ደሪቬት ስናደርገው ወይም ዲፍረንሽት ስናደርገው ምን ይሰጣችኋል ማለት ነው? እዛች ዩኒክ ፖይንት ላይ ያለችዋን ቬሎሲቲ ይሰጠናል ማለት ነው። ስለዚህ ይሄኛውን 11ኛ ፍሎሽ ላይ እንጠቀመዋለን። በደንብ አድርገን እንሰራበታለን፣ ኤክሰርሳይዝ እናደርጋለን። ኮንሰፕቱ ግን ያው ኮንሰፕት ነው፣ አንድ አይነት ኮንሰፕት ነው። ኢንስታንታኔስ ቬሎሲቲ ምንድን ነው? ኢንስታንት ታይም ላይ ወይም ፓርቲኩላር ታይም ላይ ያለ ቬሎሲቲ ኢንስታንታኔስ ቬሎሲቲ ተብሎ ይጠራል ነው። በኢንስታንታኔስ ቬሎሲቲ ላይ ታይም ኢንተርቫል ብሎ ነገር የለም። ምክንያቱም ቼንጅቲው ወደ ዜሮ አፕሮች ስለሚያደርግ አቬሬጅ የነበረው ኢንስታንታኔስ ይሆናል ማለት ነው። ኢንስታንታኔስ ይሆናል። ሌላው እዚህ ጋር በጣም እናነሳቸው ኮንሰፕቶች አሉን። the magnitude of this instantaneous velocity የዚህ ኢንስታንታኔስ ቬሎሲቲ ማግኒቲዩዱ የኢንስታንታኔስ ቬሎሲቲ ማግኒቲዩድ ኢንስታንታኔስ ቬሎሲቲ ኦፍ the magnitude of instantaneous velocity ከምን ጋር እኩል ነው? ከኢንስታንታኔስ ስፒድ ጋር እኩል ይሆናል። this is a key point the magnitude of instantaneous velocity የዚህ ማለት ነው። የዚህ ማግኒቲዩድ ወይም የኢንስታንታኔስ ቬሎሲቲ ማግኒቲዩዱ ከኢንስታንታኔስ ስፒድ ጋር እኩል ነው። ስፒድ ጋር እኩል ነው። ለምን ሆነ ልጆች? ለምን የሆነ መስላችኋል? ምክንያቱ እዚህ ጋር አንድ ሀሳብ ልንገራችሁ። ዲስታንሱ ወይም ይሄ ቬሪ ኢንፊኒቲማሊ ከሆነ በጣም ትንሽ ኢንተርቫል ከሆነ ዲስታንስ ትራቭሉ ከማግኒቲዩድ ኦፍ ዲስፕሌስመንቱ ጋር እኩል ይሆናል። ፎር ኤ ቬሪ ስሞል ኢንተርቫል ኦር ኢንፊኒቲማል ሌንግዝ ኢትስ ዲስታንስ ትራቭል ኤንድ ማግኒቲዩድ ኦፍ ዲስፕሌስመንትስ አር ኢኳል። ኢንፊኒቲማል በጣም ሾርት ከሆነ ኢንተርቫላችን በጣም ወደ ዜሮ አፕሮች የሚያደርግ ከሆነ ማግኒቲዩድ ኦፍ ዲስፕሌስመንቱ ከዲስታንሱ ጋር እኩል ይሆናል። ከማግኒቲዩድ ኦፍ ዲስፕሌስመንቱ ወይም ዚስ ቼንጅ ኤክስ ኢዝ ኢኳል ቱ ምን ይሆናል ማለት ነው? ከዲስታንስ ትራቭል ጋር እኩል ይሆናል። እቺ ትሩም ከሆነ ወይም እቺን ያስቀምኩ ምክንያት ኢንተርቫላችን ምንድነው? ኢንፊኒቲማል የሆነ ኢንተርቫል ከሆነ ሾርት ኢንተርቫል ታይም ኢንተርቫል ከሆነ ማግኒቲዩድ ኦፍ ዲስፕሌስመንቱ ከዲስታንሱ ጋር እኩል ይሆናል ማለት ነው። ማግኒቲዩድ ዲስፕሌስመንቱ ከዲስታንስ ጋር እኩል ከሆነ ማግኒቲዩድ ኦፍ ኢንስታንታኔስ ቬሎሲቲው ከኢንስታንታኔስ ስፒድ ጋር እኩል ይሆናል ማለት ነው። ይሄ ማለት ኢንስታንታኔስ ቬሎሲቲው 3 ሜትር ፐር ሰከንድ ዲው ቱ ዘ ኢስት ቢሆን ማግኒቲዩድ ኦፍ ዲስ ኢንስታንታኔስ ቬሎሲቲ ከምን ጋር እኩል ማለት ነው? 3 ሜትር ፐር ሰከንድ ነው ማለት ነው። ስለዚህ ባጭሩ ምን ለማለት የፈለኩት ማግኒቲዩድ ኦፍ ኢንስታንታኔስ ቬሎሲቲ ከኢንስታንታኔስ ስፒድ ጋር እኩል ይሆናል ለማለት የፈለኩት። ይሄ ለምን እኩል ሆነ? ኢንፊኒቲማሊ ሾርት ታይም ኢንተርቫል ከሆነ
ዲስታንሱ ዲስፕሌስመንቱ ጋር እኩል ይሆናል ብለን ስለምናስብ ነው ማለት ነው። ሌላው እዚህ ጋር አቨሬጅ ስፒድ አቨሬጅ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲ ምንድን ነው ልዩነታቸው? ዋት ኢዝ ዘ ሜይን ዲፈረንስ ቢትዊን አቨሬጅ ቬሎሲቲ ኤንድ ኢንስታንታኒየስ ቬሎሲቲ? የሁለቱ ዲፈረንስ ምን ይመስላችኋል? እንግዲህ የሁለቱ ዲፈረንስ እደግመዋለሁ። አቨሬጅ ከሆነ አቨሬጅ ቬሎሲቲ ኢዝ ዘ ቬሎሲቲ ዳት ኦከር ቢትዊን ቱ ታይም ኢንተርቫል ነው። በሁለት ታይም ኢንተርቫሎች መካከል ያለ ሬት ኦፍ ቼንጅ ፖዚሽን ነው አቨሬጅ ቬሎሲቲ ማለት። ኢንስታንታኒየስ ቬሎሲቲ ማለት ነው ዘ ቬሎሲቲ አት ዘ ኢንስታንት ኦፍ ታይም፣ ፓርቲኩላር ታይም ላይ ያለ ቬሎሲቲ ነው ኢንስታንታኒየስ ቬሎሲቲ የምንለው ማለት ነው። ነገር ግን አቨሬጅ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲ እኩል የሚሆኑበት ሁኔታ ይኖራል። መቼ ነው እኩል የሚሆኑት ሁለቱ? ፎር ዘ ዩኒፎርም ሞሽን ዩኒፎርም ሞሽን ማለት ምንድን ነው? ኮንስታንት ቬሎሲቲ ብለን ነው ዲፋይን የምናደርገው። ኮንስታንት ቬሎሲቲ ከሆነ ሞሽኑ ዩኒፎርም ሞሽን ከሆነ ወይም ዩኒፎርም ቬሎሲቲ ካለው ኮንስታንት ቬሎሲቲ ካለው in a particular time intervals for the constant motion in a particular time intervals instantaneous velocity and average velocity are what equal. ይሄ ማለት average velocity is equal to instantaneous velocity ሁለቱ እኩል ይሆናሉ። average velocity ከኢንስታንታኒየስ velocity እኩል የሚሆኑት መቼ ነው እኩል የሚሆኑት? ቬሎሲቲው ሞሽን ምን ሲሆን ዩኒፎርም ሞሽን ሲሆን ዩኒፎርም ሞሽን ከሆነ ወይም ምን ካለው ዩኒፎርም ቬሎሲቲ ካለው ዩኒፎርም ቬሎሲቲ ወይም ኮንስታንት ቬሎሲቲ ካለው አቨሬጅ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲ እኩል ይሆናሉ ማለት ነው። ስለዚህ አንደር ዋት ኮንዲሽን አቨሬጅ ቬሎሲቲ ኤንድ ኢንስታንታኒየስ ቬሎሲቲ አር ኢኳል ፎር ዘ ዩኒፎርም ሞሽን ኦር ኮንስታንት ቬሎሲቲ ብላችሁ ታስቀምጣላችሁ ማለት ነው። this is the point of what the point of instantaneous velocity ብላችሁ መያዝ ይኖርባችኋል ማለት ነው። ስለዚህ ኢንስታንታኒየስ ቬሎሲቲ ማለት ኢንስታንት ኦፍ ታይም ላይ ያለው ነው። አቨሬጅ ቬሎሲቲ ደግሞ ማለት መቼ ነው? በሁለት ታይም ኢንተርቫል መካከል ነው ያለው። ሌላው ስፒዶሜትር ኢንስታንታኒየስ ቬሎሲቲን አያነብም። ምን እንደሚያነቡ ብያቸዋለሁ? ኢንስታንታኒየስ ስፒድን ብቻ ነው የሚያነበው። ስፒዶሜትር ኢንፎርሜሽን የሚሰጣችሁ የኢንስታንታኒየስ ስፒድን ብቻ ነው የሚሰጣችሁ። የኢንስታንታኒየስ ቬሎሲቲን ሊሰጣችሁ አይችልም፣ ወይም ዳይሬክሽን ስፔሲፋይድ አያደርግም ማለት ነው። ስለዚህ እነዚህን በደንብ ለይታችሁ አሁን ደግሞ በእነዚህ መሰረት በአቨሬጅ ቬሎሲቲ ስለ ቬሎሲቲ ላይ ኤግዛምፕሎችን እሰራላችኋለሁ። የመጀመሪያው እንግዲህ የሚለን ጥያቄ መጀመሪያ ጊቭን እናወጣለን፣ ከዛ ሪኳየርድ፣ ከዛ ሶሉሽን እያለ ትቀጥላላችሁ። ሙሐመድ ድራይቭስ ሂዝ ካር ዊዝ an average velocity of 48 km per hour to the east. How long will it take him to drive 144 km on a straight highways? Okay, አሁን እዚህ ጋር እስኪ ምን ሰጥቷቸዋል? ሙሐመድ በ48 ኪሎ ሜትር ፐር አወር ድራይቭ ቢያደርግ የተሰጣችሁ ነገር እስኪ ንገሩኝ። ድራይቭ ቢያደርግ እስኪ ንገሩኝ። አቨሬጅ ቬሎሲቲው ምን ያክል ነው? የሙሐመድ አቨሬጅ ቬሎሲቲ ምን ያክል ነው? 48 ኪሎ ሜትር ፐር ሃወርስ ነው አቨሬጅ ቬሎሲቲው። ወዴት ነው ድራይቭ ያደረገው? ወደ ኢስት ነው ድራይቭ ያደረገው። ቬክተር ኳንቲ እዚህ ቬክተር ኳንቲ ስለሆነ ወደ ኢስት ድራይቭ ማድረጉን ልክ እንደዛ አድርጌ ያስቀምጣለሁ። ኦኬ ሃው ሎንግ ዳዝ ቴክ ምን ያክል ታይም ያስፈልገዋል? ያ ማለት ምን ያክል ዲስታንስ ትራቭል ለማድረግ ማለት ነው። ዲስታንስ ትራቭል ኢዝ ኢኳል ቱ 144 ኪሎ ሜትርስ ነው የሚላቸው። ይሄን ድራይቭ ለማድረግ ምን ያክል ታይም ያስፈልጋል ነው። ኦኬ አሁን እዚህ ጋር እስኪ የትኛው ፎርም ምን አይነት ሜካኒዝም የምንጠቀመው? አቨሬጅ ቬሎሲቲ ሰጥቷቸዋል፣ ታይም ጠይቀናል፣ ዲስፕሌስመንት ተሰጥቷቸዋል። ስለዚህ ቅድም ዲፋይን ያደረኩት ወይም የአቨሬጅ ቬሎሲቲ ፎርሙላ እንደሚለን አቨሬጅ ቬሎሲቲ is equal to ምን ይሆን ማለት ነው? that's change x over change t ነው። ይሄ ነው ፎርሙላችን። ስለዚህ ምን እናደርጋለን? this time ነው ወይም ይሄን እንደተረጋጅ መጻፍ ትችላላችሁ። ኮንፊዝ መሆን አያስፈልግም። ዲስፕሌስመንት ኦቨር ቲ ብላችሁ አስቀምጡ። ይሄንን ስትሬት ላይን ስለሆነ ዲስፕሌስመንት ኦቨር ቲ ብለን አስቀምጠው። ስለዚህ ታይም is equal to displacement over change v አድርጉት። ይሄንን ዲስፕሌስመንት ኦቨር ቼንጅ ቪ አድርጉት። ይሄ ማለት ዲስፕሌስመንት ስንት ነው? 144 ኪሎ ሜትር ተሰጥቷቸዋል። ዲቫይድድ ባይ ታይማችሁ ምንድን ነው? ታይማችሁ የተጠየ ነው። ቬሎሲቲ ምን ያክል ነው? 48 ኪሎ ሜትር ፐር ሃወር ሲሆናል። ይህን ስታካፍሉት ስንት ይሆናል? ይኸኛው 3
ሃወር ይሆናል ማለት። ስለዚህ 144 ኪሎ ሜትር ድራይቭ ለማድረግ መሐመድ ምን ያክል ሰዓት ያስፈልገዋል ማለት ነው? 3 ሃወር ያስፈልገዋል ወይም 3 ሃወር ይፈጅበታል ማለት ነው። ስለዚህ በዋናነት የፈለግኩት ምንድነው አቨሬጅ ቬሎሲቲን ለመጠቀም አቨሬጅ ቬሎሲቲ ኢኳል ቱ ቼንጅ ኤክስ ኦቨር ቼንጅ ነው። ይሄ ማለት ዲስፕሌስመንት ማለት ነው። ቼንጅ ፖዚሽን ከዲስፕሌስመንት ጋር እኩል ነው። ዲቫይድ ባይ ቲ ስታደርጉት ታይምን ሪስክ ታደርጉና ቲ ኢዝ ኢኳል ቱ ምን ይሆናል ማለት ነው? ቲ ኢዝ ኢኳል ቱ ኤስ ኦቨር ቼንጅ ቪ ይሆናል ማለት ነው። ዲስፕሌስመንታችሁ 140 ሰጥቷቸዋል። ቼንጅ ቪያችሁ 48 ሰጥቷቸዋል። ኪሎ ሜትር በኪሎ ሜትር ይጣፋል። ሃወር እዚህ ጋር ይመጣል። 3 ሃወር ታገኛላችሁ ማለት ነው። ስለዚህ አቨሬጅ ቬሎሲቲን በዚህ መንገድ አፕላይ። ቀጣይ ደግሞ ኤግዛምፕል እንሰራለን። A plane flies 400 km east for CTA to CTB ይላቸዋል። መጀመሪያ አሁን ሶሉሽን እንበልና ዲያግራሙን ልሳለው። መጀመሪያ ከCTA ወደ CTB አንድ ፕሌን ፍላይ ቢያደርግ this what CTA and what CTB እቺን ዲስታንስ ትራቭል ያደርጋት ምን ያክልና S1 ልበላት ስንት ነው? 400 ኪሎ ሜትር ሰጥቶናል። 400 ኪሎ ሜትር ሰጥቶናል። ዜን ከሲቲቢ ወደ ሲቲኤ ትራቭል አድርጓል። ልክ እንደዚህ ማለት ነው። እዚህ ጋር ሲቲሲ ቢኖረን ስንት? እዚህ ጋር 300 ኪሎ ሜትር ትራቭል አድርጓል። ዲስዋት ኤስ2 እዚህ ጋር ኤስ1 እችን ትራቭል ለማድረግ ከዚህ ከሲቲ እዚህ ጋር ስንት ታይም ወሰደበት? ታይሟን ልበለው። ይሄንን ታይሟን 45 ሚኒት። ይሄን እንግዲህ ወደ ሃወር መቀየር ትችላላችሁ። በኪሎ ሜትር ፐር ሃወር ማስቀመጥ ከፈለጋችሁ ወደ ሃወር መግለጽ ትችላላችሁ። ለምሳሌ ቼክ አድርጉልኝ 0.75 ሃወር ይመጣል። ምክንያቱም ኮንቨርጅን ተጠቅማችሁ ማለት ነው። ዘይን ታይምቱ ደግሞ ከዚህ ወደዚህ የመጣባት ታይምቱ ስንት ነው? 1 ሃወርስ ፕላስ 15 ሚኒት። ይሄ ማለት ስደምሩት ታይምቱ ኢዝ ኢኳል ቱ ይሄኛው 0.25 ሃወር ይሆናል። ስለዚህ 1.25 ሃወርስ ይሆናል ማለት ነው። ሃወርስ እቺ 50 ሚኒትስ 0.5 ሃወር ናት። ስለዚህ ጋር ስንደምረው 1.5 ሃወርስ ይሆናል ማለት ነው። ስለዚህ ከሲቲኤ ወደ ሲቲቢ ለመምጣት 0.75 ሃወር ፈይቶበታል። እዚህ ጋር ደግሞ 1.25 ሃወር ፈይቶበታል። አላማዬ ይህን አይደለም። አሁን ሁለት ዲስፕሌስመንት ሰጥቷቸዋል። ካልኩሌት ዘ አቨሬጅ ቬሎሲቲ ኤንድ ካልኩሌት ዘ አቨሬጅ ስፒድ ፎር ዘ ትሪፕ ነው የሚላችሁ። ከዚህ ጋር ተነስቶ እዚህ ትሪፕ ጋር ለመምጣት ምን ያክል አቨሬጅ ስፒድ አለው ወይም ምን ያክል አቨሬጅ ቬሎሲቲ ይኖረዋል ነው ፕሌኑ። ስለዚህ ልጅ ጥያቄ ለመስራት ምን ልጠቀማለሁ? መጀመሪያ አቨሬጅ ቬሎሲቲ ማለት ምንድን ነው? ይሄ አቨሬጅ ቬሎሲቲ ኢዝ ኢኳል ቱ ምንድን ነው? ዲስፕሌስመንት ኦቨር ታይም ነው። አቨሬጅ ቬሎሲቲ ማለት ዲስፕሌስመንት ኦቨር ታይም ስለሆነ ምን አደርጋለሁ? ይሄንን ዲስፕሌስመንት ኦቨር ታይም ከሆነ ዲስፕሌስመንታችን ከስኬት ነው። ዲስፕሌስመንታችን ማለት ሾርተስት ዲስታንስ ቢትዊን ዘ ኢኒሻል ኤንድ ዘ ፋይናል ፖይንት ነው። ይህቺ ናት ዲስፕሌስመንታችን ይህቺ ናት። ስለዚህ ይህችን ዲስፕሌስመንት የግዴታ መፈለግ ያስጠበቅብኛል። በምን? በፓይታጎረስ ቴረም ማለት ነው። ፓይታጎረስ ቴረም ብዙ ጊዜ ሰርቼላችኋለሁ። this is under the radical of ምን ይሆናል? ይሄኛው s1 ስኩዌር ፕላስ s2 ስኩዌር ይሆናል። ስለዚህ sr ሪዛልታንት ዲስፕሌስመንት is equal to ይሄኛው 400 ኪሎ ሜትር ይሄኛው 300 ኪሎ ሜትር አለን። ስለዚህ ይሄንን ራዲካል ኦፍ ላድርገውና 400 ኪሎ ሜትር the whole square plus 300 ኪሎ ሜትር the whole square ይሄን ላሰጥረውና ሪዛልታንት ዲስፕሌስመንት is equal to ይሄኛውን ስኩዌር ታደርጋላችሁ። ይሄኛውን ስኩዌር ስናደርግ ስንት ይሆናል? 500 ኪሎ ሜትር ታገኛላችሁ። this is the resultant displacement ሪዛልታንት ዲስፕሌስመንቱ ይሄ ይሆናል ማለት ነው። ከዚህ በኋላ ይሄንን ከሰራን ሪዛልታንት ዲስፕሌስመንቱ ይሄ ከሆነ ምን እናደርጋለን? ቪ አቨሬጅ ስላላችሁ ቪ አቨሬጅ is equal to ሪዛልታንት ዲስፕሌስመንት ሰጥቷል 500 ኪሎ ሜትር ሲካፈል ታይም ስንት ሰጥቶናል? ከዚህ አጠቃላይ ታይሙ ስንት ነው? እዚህ ጋር 1 ሃወር አለን፣ እዚህ ጋር 0.25 ሃወር አለን። ወይም ይሄ ማለት 0.75 ሃወርስ ፕላስ 1.25 ሃወርስ ይሄ ማለት 500 ኪሎ ሜትር ዲቫይድ ባይ ስንት ይሆናል? 2 ሃወር ይሆናል። ይሄ ማለት ስንት ይሆናል ማለት ነው? 215 ኪሎ ሜትር ፐር ሃወር ይሆናል ማለት ነው። ስለዚህ አቨሬጅ ቬሎሲቲያችን ይሄ ይሆናል ማለት ነው። ስለዚህ አቨሬጅ ቬሎሲቲን ከዲስፕሌስመንት እንዴት እንደማግኘት እንደምትችሉ እያሳያችሁ ነው። በተለያየ ቁጥር ፎርም ልትጠይቁ ትችላላችሁ። ነገር ግን አቨሬጅ ቬሎሲቲ በዚህ መንገድ ፐርፔንዲኩላር የሆኑ ዲስፕሌስመንቶች ካሉ አቨሬጅ ቬሎሲቲ ለመስራት ዲስፕሌስመንት ፈልጉና ለቶታል ታይሙ ታካፍላላችሁ ማለት ነው። ቢ ላይ
ቢ ላይ ስንመጣ አቨሬጅ ስፒድ ተመልከቱ። አቨሬጅ ስፒድ እንዴት ይገኛል? እስኪ ያስታውሱ። አቨሬጅ ስፒድ እዚ ኳልቱ ምንድን ነው? ቶታል ዲስፕሌስመንት ኦቨር ቶታል ታይም ነው። ስለዚህ ምን እናደርጋለን? ይሄኛውን ቶታል ዲስታንስ ኦቨር ቶታል ታይም ያልኩት። ስለዚህ ምን ይሆናል? ይሄ ቶታል ዲስታንስ ኦቨር ቶታል ታይም። እስኪ ቶታል ዲስታንስ ስንት ነው? 500 ነው አይደለም። ለምን? ቶታል ዲስታንስ የሚለው ፓዝ ዲፔንዳንት ነው። ስለዚህ ፓዝ ዲፔንዳንት ስለሆነ ቶታል ዲስታንስ ስንት ነው? ወደዚህ 400 መጥቷል። ወደ ስንት መጥቷል? 300 መጥቷል። ስለዚህ 400 ሲደመር 300 ታደርጋላችሁ ማለት ነው። ስለዚህ ምን ይሆናል? 700 ኪሎ ሜትር ዲቫይድድ ባይ ምን ይሆናል? 2 ሃወር ይሆናል ማለት ነው። ዚስ ኢኳል ቱ 350 ኪሎ ሜትር ፐር ሃወር ይመጣል ማለት ነው። ስለዚህ አያቸው ልጆች፣ በዚህ ላይ average speed greater than the magnitude of average velocity ከአቨሬጅ ስፒዱ ከማግኒቱድ ኦፍ አቨሬጅ ቬሎሲቲው የበለጠ ነው የሚሆነው። ለምን? ወደ ኢስት መጥቷል እዚህ ጋር ዜን ወደ ሳውት ስለመጣ ዳይሬክሽን ቼንጅ ስላደረገ ምናል ማለት በዚህ ጊዜ ማግኒቱድ ኦፍ አቨሬጅ ቬሎሲቲ ከአቨሬጅ ስፒድ ጋር እኩል አይሆንም። ለምን? there is a change ዳይሬክሽን ቼንጅ ስላለው ማለት ነው። በዚህ መንገድ አቨሬጅ ስፒድ እና አቨሬጅ ቬሎሲቲ ካልኩሌት ማድረግ ትችላላችሁ ነው። a person walk the first at the constant speed of 5 meters per second along the straight line from A to B። አሁን እዚህ ጋር ሶሉሽን እንበልና ሶሉሽን ለምሳሌ ከኤ እስከ ቢ ላስምር ይሄንን ማለት ነው። this point A this what point B መጀመሪያ ከፖይንት ኤ ወደ ፖይንት ቢ ከዚህ ወደዚህ በምን ያክል ፍጥነት ሄደ? v1 is equal to 5 meters per second along the straight line from point A to point B and then back along the line from B to A ከቢ ወደ ኤ እዚህ ከደረሰ በኋላ ተመልሶ ወደዚህኛው ፖይንት ወደ መነሻው ፖይንት ተመልሷል። በምን ያክል ሄደ? ለምሳሌ ይህን ዲስታንስ ሲምፕሊ d1 ልበለው። ከዚህ ወደዚህ ተመልሶ ሲመጣ ምን ልበለው? የተመለሰበትን v2 is equal to 3 ሜትር ፐር ሰከንድ። ትራቭል ያደረገው ዲስታንስ ደግሞ ይሄ ምን ይሆናል? say d2። አሁን እዚህ ጋር ምንድነው ማሳየት የፈለኩት? ከኢኒሻል ፖይንት እዚህ ጋር ደረሰ፣ ተመልሶ እዚህ ኢኒሻል ፖይንት ጋር መጣ። አንደኛ እዚህ ጋር የምንወስደው ሐሳብ ሞሽኑ ምንድነው? ነን ዩኒፎርም ሞሽን ነው። ምክንያቱም ወደዚህ የሄደበት ፍጥነት 5 ነው፣ ወደዚህ የመጣው 3 ነው። ስለዚህ d1 is equal to d2 says what d አልኩት። ወደዚህ የሄደበት ዲስታንስ እና የተመለሰበት ዲስታንስ ምንድነው? እኩል ነው። ስለዚህ d1 እና d2 is equal to d አልኩት። ኦኬ ከዛ ታይማቸውስ ታይም እንዴት ይገኛል? ለምሳሌ ከዚህ ወደዚህ የሄደበትን ታይም ምን ልበለው? ይሄንን ታይም 1 ልበለው። we know this equation ወይም ይሄኛውን v1 is equal to d1 over time 1 ብለው ከዚህ በኋላ ይሄ ምን ይሆናል? t1 is equal to d1 over that's v1 ወይም ይሄ ማለት d over d1 ወይም d ማለት እንችላለን። ለምን? ተመሳሳይ ዲስታንስ ስለሆነ v1 ስንት ነው? ይሄ 5 ሜትር ፐር ሰከንድ ነው። እሺ v2 ሳ ማለት v2 ደግሞ ማለት በተመሳሳይ ወደዚህ የመጣበት ፍጥነት ማለት ነው d2 over time 2 ወይም ይሄ ማለት ምን ይሆናል? time 2 ይሄ ደግሞ ማለት time 2 is equal to d2 over v2 ወይም ይሄ ማለት ስንት ይሆናል? d over 3 ሜትር ፐር ሰከንድ ይሆናል ማለት ነው። ኦኬ አሁን ምንድነው የወሰድኩት? ቬሎሲቲያቸውን ታይማቸውን የዚህኛውን ታይም ልበል ይሄንን ታይም 2 ከዚህ ወደዚህ የመጣበትን ታይም ይሄ ነው ታይም 2 ከዚህ ወደዚህ የሄደበት ደግሞ ታይም 1 ነው። ከዚህ በኋላ ምን እናደርጋለን? ከዚህ በኋላ ይሄኛው ኢኩዌሽናችን ኤ ላይ የተጠየነው ምንድነው? ዋት ኢዝ አቨሬጅ ስፒድ ነው የተጠየነው። አቨሬጅ ስፒድ እንዴት አድርገን ነው የምንሰራው? አቨሬጅ ስፒድ ማለት VAV is equal to ቶታል ዲስታንስ ኦቨር ቶታል ታይም ነው። ይሄ ደግሞ ማለት ቶታል ዲስታንስ ማለት S1 ወይም እዛ ጋር ሪፕሬዘንት ባደረኩት d1 ፕላስ d2 ኦቨር ታይም ቶታል ማለት ታይም 1 ፕላስ ታይም 2 ወደዚህ የሄደበት ዲስታንስ d1 ወደዚህ የመጣበት ዲስታንስ d2 ምክንያቱም ተመልሶ ኤ ላይ ደርሷል ስለተባለ ማለት ነው። ይሄ ደግሞ ማለት twice of d ምክንያቱም እኩል ስለሆኑ ማለት ነው። ታይም 1 ማለት ምንድነው? d ኦቨር 5 ፕላስ ታይም 2 ማለት ምንድነው? d ኦቨር
3 ይሆናል ማለት ነው። ይችላል ማለት twice of d over d common ላድርገው d in the bracket 1/5 plus 1/3 ይሆናል ማለት ነው። ይሄው እዚህ ጋር twice of d ያልኩኝ d over 5 plus d over 3 ይሄ ደግሞ ማለት twice of d over d in the bracket 1/5 plus 1/3 ይሆናል ማለት ነው። ማን ይጠፋል? d ካንስል ይሆናል። ይሄው በዚህ ካንስል ይሆናል። ኦኬ ስለዚህ average speed is equal to 2 over እነዚህን ከፈለግን የጋራ ማውጣት እንችላለን። እንዴት አድርጌ ለምሳሌ እንዴት አደረጉና የሁለቱን የጋራ ማለት ይሄ እዚህ ጋር አደረኩት የሁለት ነው። ስለዚህ ይሄንን እንድባረገው 15 በወስድ ይሄኛው ይሆናል 3 ፕላስ ይሄኛው ይሆናል 5 ይሄ ማለት ስንት ይሆናል? ሪራይት ስናደርገው 30 that's in meter per second ስለዚህ ሜትር ኦቨር ይሄኛው ምን ይሆናል? 8 ሰከንድ ይሆናል ማለት ነው። ስለዚህ this equal to 30 over 8 ሜትር ፐር ሰከንድ አካባቢ ይሆናል። ስለዚህ average speed of the car the person is equal to almost 3.7 ሜትር ፐር ሰከንድ አካባቢ ይሆናል። ቁጥሩን ቼክ ማድረግ ይቻላል። ስለዚህ በዚህ መንገድ ካልኩሌት ማድረግ ይቻላል ነው። ምንድነው ያደረኩት? ዲስታንሱን አስቀምጫለሁ። ተካሁኝ ዲስታንስ በዲስታንስ አጠፋው 1/5 plus 1/3 ያለን የጋራ እዚህ ጋር 15 ወሰድኩ። 15 ሲካፈል ለ5 3 ይሆናል። 15 ሲካፈል ለ3 5 ይሆናል። እቺ 8 ሆናለች። ወይ ምን እንድላርጋት እንድባረጋት ከዛ በኋላ እቺን እዚህ ጋር መልቲፕላይ አደረኳት 30 ትሆናለች። የሁለቱ ድምር 8 ሰከንድ ይሆናል። ኦኬ 30 over 8 ሜትር ፐር ሰከንድ ይሆናል ማለት ነው። ከዛ ይሄን ሳካፍለው ኦልሞስት ይሄ ቁጥር ይመጣል በሚል ነው። ስለዚህ አቨሬጅ ስፒዱን በዚህ መንገድ ካልኩሌት ማድረግ ይችላል። አሁን እዚህ ጋር አቨሬጅ ስፒዱ ምንድነው? ፓዝ ዲፔንዳንት ስለሆነ ዲስታንስ ወደዚህ ሄደበት ሲደመር ወደዚህ የመጣበት ሲካፈል ወደዚህ የመጣበት ታይም ሲደመር ወደዚህ የተመጣበት ታይም ብያለሁ ማለት ነው። ኦኬ the last one B what is average velocity over the entire trip? average velocity ማለት ምን ያክል ይሆናል ነው። ዴፊኒሽን እናስታውሳለን። average velocity is equal to change x over ምን ይሆናል? ይሄ change t ይሆናል ማለት ነው። change x over change t change x ማለት ምንድነው? ከዚህ ወደዚህ የሄደበት ዲስታንስ ዲስፕሌስመንት እና ከዚህ ወደዚህ የመጣበት ዲስፕሌስመንት ኢኳል ማግኒቲዩድ በት ኢን ኦፖዚት ሳይን ናቸው። ወይም ከተነሳበት መልሶ ስለደረሰ ኢኒሻል ፖይንት ላይ ራውንድ ትሪፕ ስላደረገ ምን ይሆናል? ይሄ ቼንጅ ኤክሱ 0 ይሆናል። ስለዚህ ቼንጅ ኤክስ 0 ሜትር ፐር ሰከንድ ይሆናል ማለት ነው። 0 ሜትር ፐር ሰከንድ ለምን ቼንጅ ኤክስ እዚህ ጋር ለምን ይሄ የቼንጅ ኤክስ ቫልዩ ምን ይሆናል? 0 ሜትር ስለሆነ 0 ሜትር ዲቫይድ ባይ ዚስ ቼንጅ ቲ ሪዛልቱ 0 ይሆናል ማለት ነው። ስለዚህ አቨሬጅ ቬሎሲቲያችን 0 ይሆናል። አቨሬጅ ስፒዳችን ግን ይሄ ቁጥር ይሆናል ማለት ነው። ስለዚህ አቨሬጅ ቬሎሲቲ 0 ሲሆን አቨሬጅ ስፒድ ሁልጊዜ 0 አይሆንም። ለምሳሌ በእንደዚህ አይነት ኮንዲሽን ላይ አቨሬጅ ስፒዱ ዲፈረንት ፍሮም 0 ሆኖ አቨሬጅ ቬሎሲቲው ምን ይሆናል ማለት ነው? 0 የሚሆንበት ፕሮባቢሊቲ ይኖራል ማለት ነው። ቅድም እዚህ ጋር እንደነገርኳቸው ሁልጊዜ እኩል አይሆንም ማለት ነው።